ጥበብማ ደሙን አፍሶ የገዛን ጥበብማ በደሙ የዋጀን ጥበብማ በቀራንዮ አደባባይ ስለኛ እጆቹን የዘረጋው አይሁድ የናቁት ቅዱስ ሚካኤል ዝም ያለው ቅዱስ ገብርኤል ሰይፉን የመዘዘው 13ቱን ሕማማተ መስቀል ታግሶ በቀራንዮ አደባባይ በአምስቱ ቅንዋት ተቸንክሮ የሾህ አክሊል ደፍቶ ጎኑ ተወግቶ በደሙ ፍሰት ያዳነን የአብ ልጅ የድንግል ልጅ ኢየሱስ ነው ጥበብ። የኛ ፈጣሪ የኛ አምላክ ለስም አጠራሩ ክብር ምስጋና ይግባው። ሰባቱን ምሰሶቿን ሰባት ምሰሶች ይውላችሁ መጀመሪያ ጥበብ ቤቷን ሰራች፣ ይሄንን ዓለም ሰራን። ቤት ያለ ሰባት ምሰሶ ደግሞ ስንት ቀኖች አሉ? ስንት ቀኖች አሉ? ሰባት። ከምን ቀን ይጀምራል? እሁድ 1፣ ሰኑይ 2፣ ሰሉስ 3 እያለ አይደል የሚቀጥለው እስከ ቀዳሚ ሰንበት ድረስ። ፍጥረት የጀመረው መቼ ነው? እሁድ ቀን። ስንት ናቸው? ሰባት። የኢትዮጵያ ፊደል ስንት ነው መሰረቱ? 7። ስትማሩ ምን ነበር የምትሉት? ህፃኑ ናቸው የተማረ ቄስ ትምህርት ቤት የተማረ ቄስ ትምህርት ቤት የተማረ ሌላው ተገልብጦ በሆነበት ዘመን የተማረው ማለት ምን ነው ያላችሁ የተማራችሁት? ግዕዝ፣ ሁካዕ፣ ኢሳልስ ንገሩኛ። ሐራብ፣ ሄሃምስ፣ እሳድስ፣ ሆሳብ አይደል? እንዴት ያይዘን ልጆች ሆነን በቃ መርጌታ ሰጌታ የታረገው እናችሁ ፊደል ያስቆጠሩኝ አባ ሰላም ስንጀምር እንዴት ያይዘው በቃ ዙካዕ ኢሳልስ እንላለን። ሀ 1 ማለት ነው። ሁ 2 ማለት ነው። ከዛ 7ቱን ምሰሶቿን አቆመች። 7ቱ ዕለታት አንድ ሰንበት። እነዚህ ዕለታት እየተቀያየሩ ወራት አውራህ ከዛ ወደ ዓመት ይሄዳል። የሚገርም ግን ልንገራችሁ፣ ፊደሉ ዲሲማል ፖይንት ሁሉ ልታወጡ ይችላላችሁ። ለምሳሌ ሀ 1 ነች፣ ሁ 1.2 ነች፣ ሂ 1.3፣ ሀ 1.4፣ ሄ 1.5፣ ህ 1.6፣ ሆ 1.7፣ ለስንት ነች? 2፣ ሉ 2.2፣ ሊ 2.3። ቤተክርስቲያን ትምህርት እናንተ ግሩም እኮ ነው። ፊደላችን ራሱ እኮ ሚስጥር ነው። ቆይ ሌላ ልንገራችሁ እንጂ ገና ጨምርላችኋለሁ። መንፈስ ቅዱስ በእኔም በእናንተ ሄደ። ሀ የማ ምሳሌ ነው? የአብ። ሀ የማ ምሳሌ ነው? የአብ። ሁ የማ ምሳሌ ነው? ቀጥሎ የወልድ። ትንሽ ከነገሯችሁ መሄድ እኮ ነው እናንተ። ሂ የማ ምሳሌ ነው? የመንፈስ ቅዱስ ምስጢረ ሥላሴ። ሀ የአብ፣ ሁ የወልድ፣ ሂ የመንፈስ ቅዱስ። ሀ ራብም የምስጢረ ሥጋዌ። ተመልከቱ፣ 7ቱ ምስጢራት፣ 7ቱ ዕለታት። ሀ ራብ የምስጢረ ሥጋዌ፣ ሄ የምስጢረ ጥምቀት። ምስጢራቱን አታውቁም ነው? አልተስማማችሁ? አልተስማሙም እንደ መምሪ አልተስማሙኝ እንደ ሰዎች እየተስማሙ እየነገርኩ ነው መምራችሁ። ሀ የማ ምሳሌ ነው? ንገሩኛ። የአብ፣ ሁ፣ ሂ፣ ሀ ምስጢረ ሥጋዌ፣ ሄ ምስጢረ ጥምቀት፣ ህ ምስጢረ ቁርባን፣ ሆ ምስጢረ ትንሣኤ ሙታን። ኦርቶዶክስ ይችናል፣ ተዋህዶ ይችናል፣ ክርስትና ይችናል። በእያንዳንዱ ነገር የፊደል ትምህርት ረቂቅ ነው። በዚህ ቤተ ክርስቲያን ያደረገን ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ኢየሱስ ክርስቶስ ምን አለ? አልፋ ወኦ እኔ ነኝ አለ። አልፋ ኦ፣ አልፋ ኦሜጋ የግሪኩ ነው። በእኛ አልፋ ወኦ ነው። አልፋ አሌፍ ነው። አሌፍ ከሱ በፊት ምንም ፊደል የለም። ከአ በፊት ምንም ፊደል የለም። ከሀ በፊት ምንም ፊደል የለም። አልፋ እኔ ነኝ። ከኦ በኋላ ምንም ፊደል የለም። አልፋና ኦሜጋ እኔ ነኝ። ዓለማትን የፈጠርኩ እኔ ነኝ። ሰማያትን የዘረጋሁ እኔ ነኝ። ምድርን በኋላ ያጸናሁ እኔ ነኝ። ሰማያቱን ሰማያት የሰራሁ እኔ ነኝ። የሰው ልጅ የፈጠርኩ እኔ ነኝ። ከሱ ውጪ ፈጣሪ የለም። መኑ ይመስለከ እምናማልክት እግዚኦ። የዚህ ዓለም ጣዖታት፣ የዚህ ዓለም መሪዎች አንድ ብርጭቆ ውሃ ማምጣት አይችሉም። የኔና የናንተ አምላክ የሰራዊት ጌታ ኢየሱስ ክርስቶስ
ክርስቶስ ሰማይን የዘረጋው ነው፣ ምድርን የመሰረተው ነው። አሕዛብን ሁሉ በገንቦ ውስጥ እንዳለ ትንሽ ጠብታ፣ በሚዛን እንዳለ ትንሽ ትቢያ የሚያይ የኔና የናንተ አምላክ ስሙ እግዚአብሔር ነው። ለዘላለም የተመሰገነ ይሁንልን። ስም አጠራሩ ክብር ምስጋና ይግባው። አልፋ ኦ 4 ጥያቄዎች። አንደኛ የሉም እነዚህ ሰዎች የሉም። አንደኛ እኔ፣ ሁለተኛ ከየት። የመጀመሪያው question of identity ይባላል። ሁለተኛው ከየት መጣሁ ደግሞ is a question of origin ይባላል።